ሴት ልጅ አራት እግር የሚኖራት መቼ ነው? አራት እግር Bro, what are you talking about, man? በትክክል ተመልሷል። ሰላም ሰላም፣ እንዴት አለሽ? አለ። ከማን ጋር ነኝ? ከዋሂድ ጋር። ዋሂድ ስምሽ በጣም ያምራል። ዋሂድን 5 ጥያቄ ጠይቃታለሁ። 5ቱን ከመለሰች 1000 ብር ሽልማት አለው። አራትና ምን ይባላል? 4 እና 3 ከመለሰች 500፣ 1 እና 2 ከሆነ 100 ብር ያስማማናል። ያስማማል። እዚህ ካለንበት ቦታ ሰሜን አቅጣጫ ወዴት ነው? ሜክሲኮ። ሜክሲኮ ሰሜን አይደለም። አቅጣጫ በእጅሽ ጠቁሚልን። ወዴትኛው በኩል? ወደዛ ተመልሷል። Everything is good. I'm happy. ሴት ልጅ አራት እግር የሚኖራት መቼ ነው? አራት እግር Bro, what are you talking about, man? ያ ሊኖራት አይችልም። በትክክል ተመልሷል። መቼም ሊኖራት አይችልም። ሶስተኛ ጥያቄ፣ በዓለም ላይ ታላቁ ተራራ ኤቨረስት ከመገኘቱ በፊት ታላቅ ተራራ የነበረው ማን ነው? ሌላ አላውቅም፣ እሱ ነው የማውቀው። ኤቨረስት ራሱ ነው የነበረው በዛ ጊዜም። እንዴ 3 ጥያቄ መልሳለች። ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? ሰማያዊ ይሆናል። ይረጥባል። ዋሂድ አልተመለሰም። ውጋት የቀጠናው ስጋት ይላል በይ። አምስተኛ ጥያቄ፣ በዓለም ላይ ውሃ የሌለው ደረቅ ውቅያኖስ ልናገኝ የምንችል የት ላይ ነው? የለም የለም። ካርታ ላይ ያለ ዋሂድ 3 ጥያቄ በመመለስ 500 ብር አሸንፋለች። 1 2 3 4 5 ያሸንፋለች። ቴንክ ዩ። ዩ ዌልካም ባይ ባይ። 500 ብር አሸነፈች።